የምፈልገውን ነገር ነገርኩህ። እንደማታደርግ ተረዳው። በዚሁ አጋጣሚ የፈለገችውን ነገር አረግላታለሁ፣ ምን አረግላታለሁ፣ ብቻዋን ማስቀምጣት ትምጣ ምናምን እያልክ ባልክበት ሰዓት አሁን እኔ አርቄ የመን እሺ በቃ ቢያንስ እንኳን ይህን ነገር ልወቅ። እኔ አዩን አግብተክ ወይ ደግሞ ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የምርቃኝ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ወሊላሂ አልሐምዱ ሁሉም ሰላም ነው። ለምሰጥን ኮሜንቶች አስተያየቶች ከልብ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሶምያ እንዳያችኋት ነው ውድ ቤተሰቦች። ሶምያ ትክን ትላለች። ሶምያ በአንድ በኩል መካሪ ትሆናለች፣ በአንድ በኩል አስታራቂ ትሆናለች፣ በአንድ በኩል ደግሞ አፋጂ ትሆናለች። አሁን የዛሬው ቪዲዮዋ እንግዲህ እንዳያችሁት አንዴ ለሰይድ ታዝናለች፣ ትዘንለት የልጅ አባት አይደለም መቼስ፣ አንዴ ደግሞ ለልጅ አባቱ አይደለም መቼስ። ምንም ቢሆን እኮ ምን አባት ነው ለልጆቿ። አንዴ ደግሞ ለተደበደበችው ታዝናለች፣ አንዴ ደግሞ ወይኔ በላቸው ያኛው ልጅን ከአዩ ትዳር ያኛው ልጅ አላስደነገጠኝም ነበር ማለት ነው። አላስደነገጠኝም ነበረ ያኛው ልጅ። አሁን ያስፈራኝ እንደሱ አባባል ማለት ነው። እኔ ልተርጉምላችሁና እሷ በምን የምታወራ እንዳትሉ ግን እኔ ልፈትፍትላችሁና ማለት ነው ውድ ቤተሰቦቼ ከሁሉ ነገር በቃ ሁለተኛ ሚስት አግባ ልጅ የሚኖሩ ይህ ሁሉ ምንም አላለኝም ነበረ። አሁን ምንድነው ጸባይህ እንደዚህ የተቀየረው ነው ባጭሩ? ምን ሆነ ነው? እንዴት? ለምንድነው ይያለም ስለማይወጣ እኔም ዩቲዩብ ላይ ወጥቼ ስለማልናገር አንተም ስለማትፈቅድ ማለት ነው ልታረቅ ነበረ ነው ባጭሩ። እርግጠኛ ነኝ እኔ እናንተ አንለያይ። አያችሁ አይደል? ገናውን እያየሁት ነው ከእናንተ ጋር ማለት ነው። ከእናንተ ጋር እያወራሁ እያየሁት ነው። ግን እንደዚህ ባታደርግ ኑሮ የተወሰነ ጊዜ እንደ ሚስት እንደ ባል እንኮራረፍና እንታረቅ ነበረ ነው ያለ። እንደ ሚስት እንኮራረፋለን። አይዋ እንኮራረፋለን። ተጋባትም ወይ ብለ ነው ሲፈጠር እንደ ሰው ትዳር እኔ አላቅም። ስለዚህ ጠለቅ ብዬ ማውራት አልፈልግም። እና ምንድነው በዛ ሰዓት እንደዛ ቢሆን ያወቅኩት እንታረቅ ነበር እንደማንለያይ ያውቃለሁ። እንታረቅ ነበረ እንደማንለያይ አውቃለሁ። አሁንም አትለያዩ። አሁንም እኛን ዝም ብላችሁ አድክሙን እንጂ ማለት ነው። መልካም ስራ ይሆንላችሁ ስሩ። መቼስ ስራ አይደለም እኛን አቃጥሉን እኛን አናዱን እንጂ መቼም ቢሆን እናንተ አትለያዩም። ሰይድም አሁን ቢደባደብ ምን ብልም በቃ ይቅርታ አይደገመኝም ብሎ ቀጥለበጥ ብሎ ይገባል ማለት ነው። እዛ በኋላ ምንም የሚያመጡት ነገር የለም። አሁን እያሰብኩ ያለሁት ያ ባይኖርና እኔና አሁንም ቀረም ሶምያ ያ ኖርም አልኖርም አንቺ አሁን እኮ አንተ ወይ ለሱ ያዘንሽለት አይደል? ስለዚህ ለሱ እንደምታዝኝለት ይሄ ልጅ ምን ሆነ ኮሜንቶች እንደምጽፋው ለባክሽን አንቀሻሽና ቁርአን አስቀሪበት ብለዋል። ስለዚህ ምንም ቢሆን የሚጎዱ ልጆች ናቸው። የልጅሽ አባት ስለሆነ የሚጎዱ ልጆች ስለሆነ አንቀሽ ይዘሽ ልጆችን ማሳየው ምንም በይው። አሁን እቺ ልጅ የደበደባት ለኔ ስለምትነግረኝ ነው ለኔ አግዛ ነው ብሏል። አንቺ ከዚህ ሁሉ ጣጣ ማለት ነው ከዚህ ሁሉ ጣጣ ባልሽን እንቅ አድርገሽ ይዘሽ ናስኪ ምንድነው ችግሬ? ወዴት ነው? ለምን ነው እንደዚህ የምትሆን? መጀመሪያ ላይ ተናግራለች። አሁን አንቺ ለሷ ግዘሽ ነው ምናምን እንዳትል። መጀመሪያ ላይ ሰይድ እኮ በጣም ጥሩ ሰው ነበረ፣ ሴት ሰላም አይልም ነበረ ማድረሽ። አሁንማ ይዞ እየተደባደበ ምን እያለ ባዶ ቤት ምናምን እያለች ነው ሆነም ቀረም። ስለዚህ አንቺ በፊት ጥሩ የምታውቂው ባልሽ ነው አይደለ? አሁን ምንድነው እንደዚህ ያደረገው? ለምንድነው እንደዚህ ሆነ? የልጆች አባት እንዴት እንደዚህ ይሆናል የሚለውን አስበሽ አግዢው። በቃ አግዢው። እንዴ ለልጆች ስትያግዢው በቃ አንቺ ታይው ፈለግሽ አንቺ ታረጊዋለሽ እንዳትሉኝ ብቻ አንቺ ታረጊዋለሽ እንዳትሉኝ። ሰይድ እሺ ብዬ አዳማ ነኝ ሲለኝ ወይ ያለውበትን ቦታ ነገር ይወው ደግሞ ቀጥታ አዳማ ቢሄድ። በነገራችን ላይ ሰይድ አሁን ኢትዮጵያ ነው። ሰይድ አሁን ኢትዮጵያ ውስጥ ነው። አይታችኋት ከሆነ መጀመሪያው ላይ ማለት ነው ቪዲዮ አሁን ከሆነ መጡ እንደ እያለች ነበረ። ትናንትና ነው መሰል እሱም የእንትን ቪዲዮ ለቆ ነበረ የሰራው እንትኑ ማለት ነው። ቢሮአቸው ከኢትዮጵያ ነው። የየመኑ አይታችሁት ከሆነ በጣም ድምቅ ምናምን ያለ ነው። ትናንትና የሰራው ከኢትዮጵያ ነው ራሱ ማለት ነው። ይዘገንናል ማለት አሁን ላይ እኔን ረስቶኛል። ሰላም በይታ አረሳሽም። ቆይ የወለደ ሰው ይረሳል እንዴ? እኔን ረስቶኛል ከሰላም ጋር ይጣላል እያለች ነው። አንዴ ልጅ ይወጣ ይደበደባል። እና ምንድነው ሐሳብክ? እና ምንድነው ድሮ እሷ ራሱ ጨንቋታል፣ የምትለው ጠፍቷታል። ቤተሰብ እሷ ራሱ የምትለው ጠፍቷታል። በቃ ምንድነው ሐሳብ? ለምን አታስረዳንም? ለምን አንረዳህም?
ምንድነው ይሄ ሁሉ ጣጣ? ድሮ እያለች ነው። ድሮ ምን ሆነ? ጓደኞችህን ምከራቸው ስትሉት የነበራችሁ ሰዎች ዛሬ ምከሩት፣ እሱን ምከሩት ብላለች። ለምን አንቺ አትመክሪውም? ይሰማሻል አንቺን ራሽን ማለት ነው ከነሱ ይልቅ ሀጅ ራሱ ያገኘው ሁለቱንም ሚስቶች በስነ ስርዓት አከባበረ እንደዚህ ብለ በዛ ላይ ደግሞ ያኔ ሰይድ ምክር ያስፈልገዋል እያለች ነው ባጭሩ። ሰይድ ምክር ያስፈልገዋል፣ ሰይድን ምከሩት እያለች ነው ሶምያ። ሰይድ ምክር ያስፈልገዋል ምከሩልኝ እያለች ነው። እንግዲህ እስኪ መካሪዎች የት ናቸው? ዛሬ ጊዜ የሚያጣላ እንጂ መች የሚያማክር ተገኘ? በቃ ማለት ሚስቶችን አስተዳደር በስነ ስርዓቱ። ስለዚህ ሰይድ አሁን ሁለት ሚስት ማስተዳደር አይችልም ነው ባጭሩ። ሰይድ ድሮ እንደዚህ መክር ነበር። አሁን ግን እሱ ራሱ ዩቲዩብ ላይ የሚፈቀደውንም የማይፈቀደውንም እየለቀቀ ነው። ሰይድን ምከሩልኝ ነው ባጭሩ። ሶምያ አባባሏ ቪዲዮ ላይ እንደተረዳችሁት ከሆነ ምን ሆነ ይሄ ሰውዬ ሰይድን ምከሩልኝ እያለች ነው። እንግዲህ ራሱ ምን መልቀቅና ምን አለመልቀቅ እንዳለበት አያውቅም ምስኪን። ሰይድ አሳዘነኝ ሰይድ ምን ነካው? ምን ይመስልሻል? በሶስት ወር ውስጥ ነው እንግዲህ ተለያየን። እንግዲህ አዩ በፊት ትኖራ በሶስት ወር ውስጥ ነው ያለ ጸባዩ የተቀየረ በፊት ማለት ነው። አሁንማ ብዙ ጊዜ ሆኗቸዋል። ይሄ ድራማ ራሱ ከተጀመረ መሽ ማለቂያ ያለው ወይንም ቀረም። ሰይድን ምከሩልኝ ብላለች። ምን እንምከረው? ሰይድን ምን እንምከረው? ምከረው እምቢ ካለ ምን እንምከረው ነው የሚባል አልጨርሰውም። ሰይድ እንግዲህ ይሻላል አሻሽል። በቃ ሶምያ በቻለችው አቅም እያዘነችልህ ነው። ሶምያ ወዲ አትመኙ እያኑ ላንቺም ሰላም ያርግልሽ፣ ፏ ብለሽ ከልጆች ጋር የምትኖሪበት ጊዜ ያምጣልሽ። ያሳዘነዋት ነው። እኔ እኮ አንዳንድ ኮሜንቶች የምር እየመሰላችሁ የምትጨነቁት ነገር ነው ማይገባኝ። አትጨነቁ፣ ፈታ በሉ። እንደነሱ እነሱ እየሸቀሉብን ነው፣ እየተነጋገሩ ነው የሚሰሩ። አይምሰሏችሁ ውድ ቤተሰቦች። እንደዚህ ርትክን አትበሉ። ያሳዝኑኛል አንዳንዴ ርትክን ሲሉ ኮሜንቶች ማለት ነው። የምር እየመሰላቸው ማፊ ወፍ የለም እናቴ፣ ወፍ ሁሉም ሰላም ነው፣ ሁሉም ሰላም ነው። አረ ጉዴ ፈላ። አንቺ ሶምያ ራስሽን ጠብቂ ብላለች። ምንም አትል ራሷን ትጠብቃለች። ውድ ቤተሰቦች አረ ግን ሶምያ ድራማ እንደሆነ አንቺ ወዴት አታናጅን ብላለች። እና ምን ይመስላችኋል? አሁን አረ ንግስት አሚን፣ ሁሉም አሚን ምትሰብ ውድ ቤተሰቦች ሆነው ቀረም መጨረሻቸው ምን ይሆን እነዚህ ልጆች? አሁን ሰይድ ኢትዮጵያ ነው ያለ። እንግዲህ አሁን ሶምያን በባሌም ብሎ እሷንም እንዳይደበድባት እንጂ ባጭሩ እሷንም እንዳይደበድባትና እዛ ጉዷ እንዳይፈላላተኝ አቤት ወዴት ብላ እንግዲህ ተስማምታ ልጆቹንም ታሳየው፣ ተስማምታም ለመኖር ትሞክር። ከዚህ ሁሉ ጣጣ ማለት ነው ጣጣ ላለመግባት በቃ ተስማምቶ መኖር። በቃ ፕራንክ አደረካት፣ አገባሃት አዩን ማለት ነው። የመጀመሪያው ማለት ነው። እንሰራለን ከዛ ፊት ድራማ እንሰራለን። እሺ ያንን እንኳን ተመልሰ በፊት እኔ ምን ነበር የምሰራው ብለ ተመልሰ አታይም እንዴ? የመከረች ነው። በቃ ሰይድ የመከረችው ነው። ዛሬ ሶምያ መካሪ ናት፣ መጨበጥ ራሱ መካሪ ናት። በቃ ያቻታ ስሬስ ሆናለች። በቃ ዝም አለች፣ ወጣ እንኳን አልወጣች። በዛ ላይ ደግሞ ጭንቅላቷን ረግጦ ስትደበደብ ወጣ አሮጠች። እንኳን ይዞ እየተደበደባት እንዴት ነው ወጣ ምዙ ተሶምያት እንዴ? አንተ ለሴት ልጅ ክብር የለም እንዴ? ሰይድ ወረደችበት። ዛሬማ በቃ ወረደችበት ማለት ነው። አልተፋታችሁም ዛሬ ማለት ነው። ገደለችው። አንዳንድ እኮ አብራችሁ ተኖራችሁ ሰው የሆነ ሰዓት ላይ ምከሩት ነው በቃ ዛሬ እንትኗ ምከሩት ነው በቃ ምከሩት ማለት ነው። ምከሩት ግን በነገራችን ላይ